ያበረታን ስሙ የተመሰገነ ይሁንልን። ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 8 ቁጥር 35 ላይ ቅድም እንደተነገርኳችሁ በዚህ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 17 ላይ እንዳለው ያ መከራ ሲደርስበት ያ ችግር ሲደርስበት አሳዳጅ የነበረው ሲሳደድ አሳሪ የነበረው ሲታሰር በወህኒ ቤት በተቀመጠ ሰዓት ዕለት ዕለት የሚያሳስበው የአብያተ ክርስቲያናት ጉዳይ ነበር ይላል። የምን ጉዳይ? አረ በማርያም ተናገሩ። የምን ጉዳይ? የአብያተ ክርስቲያናት ጉዳይ፣ የቤተ ክርስቲያን ጉዳይ ያስጨንቀው ነበረ። በወህኒ ቤት ለምን ክርስቶስን ሰበክ ተብሎ ከታሰረ በኋላ እንኳን ስለ ቤተ ክርስቲያን ይጨነቅ ነበር። ለምን? የዓለም ኩንታኩንቷ ብዙ ነው። ዓለም የምትጭንብን መከራ ብዙ ነው። ዓለም የምታመጣብን ስቃይ ብዙ ነው። በሐሰት ታስፈርድብናለች። በሐሰት ከስራ ታስፈራክረናለች። በሐሰት አንገታችንን ጎንበስ አድርገን እንድንሄድ ታደርጋለች። በሐሰት ስማችንን ታጠፋለች። በሐሰት ክፉ ነገር ታደርጋለች። ግን እውነተኛው ጌታ፣ እውነተኛው መድኃኒት፣ እውነተኛው ንጉሥ፣ እውነተኛው ዳኛ ኢየሱስ ክርስቶስ ሲመጣ ግን ያጎነበስን ሁላ ቀና ቀና እንላለን። ክብርና ምስጋና ለእርሱ ለመድኃኔዓለም ይሁንልን። ቀና ቀና እንላለን። አይዟችሁ በመከራ ውስጥ ያላችሁ፣ አይዟችሁ በስቃይ ውስጥ ያላችሁ፣ አይዟችሁ በሐሰት የተከሰሳችሁ፣ አይዟችሁ በሐሰት ንብረታችሁ የተወሰደባችሁ፣ አይዟችሁ በሐሰት ከስራ የተፈናቀላችሁ፣ አይዟችሁ ከእነርሱ ጋር ካለው ይልቅ እኛ ጋር ያለው ይበልጣል። እስቲ በሉልኝ በማርያም ስለት የሰማ ፈጥኖ ከራማ የአምላክ ባለሟል ቅዱስ ገብርኤል፣ ቅዱስ ገብርኤል መጣ ከሰማይ ቅዱስ ገብርኤል እኔን ልራዳ ቅዱስ ገብርኤል ከነበልባሉ ቅዱስ ገብርኤል ክንዱን ከነዳ ቅዱስ ገብርኤል እሳት ሳይነካው ቅዱስ ገብርኤል ሰናፊላችን ቅዱስ ገብርኤል መልአኩ ቆመ ቅዱስ ገብርኤል ከመሃላችን